እንኳን ማረሚያ ቤት ገባው ፍርድ ሳታምም ሲቆርጥ ሲፈል ሲናደድ እንዳውም ውጣ ከዚህ ይላለሁ። በሃይማኖት ልዩነት የለም፣ በዘር ልዩነት አይደረግም፣ በእውቀት ልዩነት አይደረግም። ፕሮፌሰሩ ሊቀ አእላፍም ዲያቆኑ ሁሉም ጥበቃ ክፍልም ታሳሪ የሆነ ሁሉ መደባችን እስረኛ። ይሄ ያለ ልዩነት ነው የሚያገለግል። የሚሰጠን አልጋ እኩል ነው። የሚሰጠን ብርድ ልብስም እኩል ነው። የሚሰጠን ሬሽንም እኩል ነው። ልዩነት የለም። ይሄ በእውነት ለመናገር አንድ ነገር ብቻ እናገራለሁ። ቤታችን ውስጥ የራስ ምሳሌ ዛሬ የሌላውም ይሆናል። 11 ሰዓት ተኩል ማረሚያ ቤቱ ይቆጥርና እንገባለን። ከገባው በኋላ ትንሽ ፀሐይ አለ። እንደዚህ ጋደም ብዬ 80 ናት 90 ናት ተረፈኝ። በጣም ሳብ ቤት ውስጥ እኮ ሁለት አልጋ አልበቃ ተብሎ በሰው ልጆች ዱባይ አሰርተው ሜትር 2 ከ20 ወደ ጎን 2 ከ20 እሱ ቤት ሆኖ አይበቃኝም። የእውነት ነው። ምንድነው ይሄ ሁሉ እዚህ ብርድ ልብስ፣ ይሄ ሁሉ ትራስ ልብስ፣ እኔ ስራ በዝቶብኝ የሚገርም ይሄ ተረፈኝና በጣም እንዲሳው ብዙ ሁለት ሰው ያስተኛል ከፍ ሌላ እንደዚህ ነው በእውነት። እኔ በበኩሌ የምለው ነገር ቅድም ሲባል የነበረ ነው። እንኳን ማረሚያ ቤት ገባው እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ስላለው ግን ፍርድ ሲሰጥ ነው ማለት እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳታምም ሲቆርጥ ሲፈል ሲናደድ እንዳውም ውጣ ከዚህ ይላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላ ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ስለዚህ እግዚአብሔር ይስጥልኝ። ለካህኑ ይገባቸዋል ብለው ይህንን ሽልማት ለእኔ ይገባል ብለው ለእርሳቸው ሰጥተዋል። እጅግ አድርገን እናመሰግናለን። ስሞት ማን ነው? መምህር ላይኩን አበራ አየለ እባላለሁ። ምን ተሰማዎት? ምንም የተሰማኝ ነገር የለም። እኔ በድጋሚ መምህር እንደሆነ አሁን ደስታዬን ኢንስፔክተር በጣም ያከብሩኛል፣ ይወዱኛል። አሁን የሚጠይቁ ሌሎችም ወንድሞቻችን በጣም እኔ አሁን ህይወቴ ተረጋግቶ ነው ያለው። ውጭ ብሆን ሊወርቅ እችላለሁ፣ መኪና ሊገጨኝ ይችላል። ከዚህ ግን እግዚአብሔር አመጥቶኛል። ጴጥሮስንና ያዕቆብን በእነ ዮሐንስን በእስር ቤት ገብተው የነበሩትን እኔም ደግሞ እንዳከብር አድርጎኛል። አመሰግናለሁ። መልካም ምድር። በድጋሚ አባታችን በድጋሚ ምን ተሰማው? ደስታ ነው። ሀገራችን ሰላም